ሰላም እረ ያለ እድሜ ያረጀው ጸጉሬን ሽበት ጨረሰው ያላችሁኝ ሰዎች የት አላችሁ? ይኸው ዛሬ መፍትሄ ይዤላችሁ መጥቻለሁ። ለድምፄ በጣም ይቅርታ፣ ጉንፋን ይዞኛል። ነገር ግን ይህን ቪዲዮ ሳለቅ መዋል አልችልም ብዬ ነው በዚህ ድምፅ ሪከርድ ለማድረግ የተገደድኩት ማለት ነው። የኢንዲያን እናቶች ሻይ ቅጠልን በባህላዊ መንገድ ለሽበት መከላከያ ይጠቀሙታል። አሁን ደግሞ ሳይንሱ 100% ሻይ ቅጠል የወጣ የበቀለ ሽበትን እንደሚያደበዝዝና አዲስ እንዳይበቅል እንደሚከላከል አስቀምጦልናል ማለት ነው። አንደኛ ሻይ ቅጠል ሽበትን ለመሸፈንና ጥቁረትን ለመመለስ የሻይ ቅጠል ከፍተኛ የታኒን ይዘት አለው። ይህ ንጥረ ነገር ጸጉር ላይ በተፈጥሮ መንገድ ቀለሙን በማደስ የሽበትን በሂደት የማደብዘዝ አቅም አለው ማለት ነው። ሁለተኛ ሽበት እንዳይስፋፋ መከላከል። በሻይ ቅጠል ውስጥ የሚገኙ አንቲ ኦክሲዳንቶች ጸጉር ሴሎች እንዳይጎዱ በመከላከል አዲስ የሚበቅለው ጸጉር ጤናማ ቀለም ይዞ እንዲወጣ ይረዳሉ ማለት ነው። እናም አጠቃቀሙ እኔ 3 ፍሬ ሻይ ቅጠል ነው ለአንድ ጊዜ የሚበቃኝን ያደረግኩት። በደንብ ተንተክትኮ ቀለሙ እስኪወጣ ድረስ ታፈሉታላችሁ እና ከቀዘቀዘ በኋላ እኔ የምቀባበት መንገድ ለእናንተ ማሳየት ስለፈለግኩኝ በዚህ መልኩ ተቀብቻለሁ። ነገር ግን እኔ ሻወር ለመውሰድ በተዘጋጀው ሰዓት ሙሉ ጸጉሬን ከጫፉ እስከ አናቴ አስነክቼው ለ1 ሰዓት ነው ማቆየው። ከ1 ሰዓት በኋላ በንጹህ ውሃ ነው የምለቃለቀው። በንጹህ ውሃ ተለቃልቄ በጣም ጸጉሬን ያለሰልሳል የምለውን ቅባት ተቀብቼ ጎንጉኜ ነው ማስቀምጠው ማለት ነው። አለበለዚያ ጸጉር ያደርቃል። የሻይ ቅጠል ጉዳቱ ብዬ የማስበው በስነ ስርዓት ጸጉራችሁን የማትይዙት ከሆነ ከተቀባችሁት በኋላ በጣም ጸጉር የማድረቅ ባህሪ አለው። ስለዚህ ጸጉሬን ያለሰልሳል የምትሉትን ቅባት ተቀብታችሁ ታለሰለሱት ይገባል ማለት ነው። ሌላኛው መንገድ ተቀብታችሁ ጸጉራችሁ ላይ መተው ትችላላችሁ። ያው ጸጉር ከማድረቅ ውጪ ጸጉራችሁ ላይ ብትተውት ለጸጉራችሁ ጥንካሬ ለሽበቱ ማጥፊያም በጣም ነው የሚጠቅመው። ነገር ግን እንዳይደርቅ በተቻላችሁ መጠን ጸጉሬን ያለሰልሳል የምትሉትን ቅባት ተቀቡ። በጣም ትገረሙበታላችሁ። እኔ በጣም ብዙ ሽበቶች አሉኝ እና እነዛ ሽበቶች በጣም አሁን ላይ ደብዝዘዋል እና የጸጉሬ ከለር ደግሞ በጣም ነው የሚያምረው። ፀሐይ ላይ በተለይ ባሳያችሁ የሆነ ወርቃማ ነው፣ በጣም ነው የሚያበራው፣ ወዝ አለው እና ሌላው ጸጉር ደግሞ ከስር ነጭ ሆኖ እንዳይበቅል እዛው እየገደለው ነው የሚመጣው ማለት ነው። እና የሻይ ቅጠልን ውሃ ተጠቀሙበት። በጣም ትደሰቱበታላችሁ። ስትቀቡ በንጹህ ጸጉር ላይ ብቻ ይሁን። ከዛ እንደዚህ በንጹህ ውሃ ተለቃልቃችሁ ትተውታላችሁ ማለት ነው። በተጨማሪም ግን ያልነገርኳችሁ ነገር ሻይ ቅጠል ለፊታችን ቆዳም በጣም አሪፍ ነው። በተለይ አይናችሁ ስር ለሚያብጥባችሁ፣ ለሚጠቁርባችሁ የሻይ ቅጠሉን ረቀቱን ራሱ አይናችሁ ላይ ትንሽ አቆይታችሁ መታጠብ ትችላላችሁ። በጣም ምርጥ ነው። እዛ በተጨማሪ ሻይ ቅጠል በጣም ብዙ ጥቅሞች አሉት ለጸጉር፣ እኔ ያልዘረዘርኳቸው ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። እንደዚህ አይነት ቪዲዮችን ስለቅ ቶሎ እንዲደርሳችሁ የደውል ምልክቷን ተጫኑ። አመሰግናለሁ። ደህና ሆኖልኝ